መንፈሳዊ ውጊያን አማኝ እንዴት ነው ሪኮግናይዝ እንዴት እንረዳው? ውጊያ ላይ መሆናችንን አንዱ ጠላት በጣም የዋሸብን ነገር በጣም እያየነ ያለነው ነገር ምንድነው? ክርስቲያን በተሰጠው ዘላለማዊ ልክ የመኖር ናፍቆት ሳይሆን መስቀሉን በሚገልጥ የእግዚአብሔር ልጅነት በሚገልጥ ጽድቅና እውነትን በሚገልጥ የሰማይን ክብር በሚገልጥ የህይወት ልክ መኖርን ሳይሆን ልኩ ያደረገው ስሜቱና ደስታው ነው። ውጊያ የሚመስለው የሚፈልገው ነገር ስራ እየፈለገ እምቢ ካለው፣ ገንዘብ እየፈለገ ከራቀበት፣ ጤና እየፈለገ ከጎደለበት፣ ባንድም በሌላም አሁን ላይ ባሉ ሁኔታዎች ላይ ጉድለት መስሎ በሚሰማው ነገሮች ላይ ያኔ ውጊያ ይለዋል። ነገር ግን መጽሐፍ ቅዱስ ለምሳሌ በምድር ላይ እድሜህ እንዲረዝም በቃ ምንም መጣጣር እኮ ያስፈልገው፣ እናትና አባትን አክብር፣ ሰማይ ባንተ አቅጣጫ እንዲህ እንላለን አይደል? በቃ ሰማይ ባንተ አቅጣጫ ይከፈት፣ ሰማይ ባንተ አቅጣጫ ይምጣ፣ ባንተ አቅጣጫ እግዚአብሔር ይውጣልህ እንላለን አይደል? አዎ ኦኬ። እንደዛ ምናምን ከሆነ ከሰማይ ጋር የሚግባባ ህይወት በሌለኝ ሰፈር ውስጥ ሆኜ ሰማይን በምንም አይነት ጩኸት ላመጣው አልችልም። ለምሳሌ ሳሙኤል መጽሐፍ ላይ ስታነብ በጣም የሚገርም ነገር ከፍልስጤም ጋር ጦርነት በተጀመረባቸው ጊዜ ህዝበ እስራኤሉ ያደረገው አንድ ነገር ቢኖር በጣም ከፍ ያለ መሬትን የሚያንቀጠቅጥ ታቦቱን ይዘው ሲወጡ እልልታ ነበር ማድረግ የፈለጉት። እና እልልታው ከእስራኤል እስከ ፍልስጤም ተሰማ ይላል። ምክንያቱም ኖርማል እልልታ አይደለም። የጩኸታቸው ብዛት፣ የእልልታቸው ብዛት፣ የፈንጠዝያው ብዛት በቃ ታቦቱ ተነስቷል፣ አለቀለት ጠላት። እንዲህ ተጮሆማ፣ እንዲህ ተገስጾማ፣ እንዲህ እልል ተብሎማ፣ እንዲህ መሬት ተንቀጥቅጣማ ጠላት አይቆምም ነው አይደል የሚያሰኘው። ግን በጣም በሚያስገርም ሁኔታ ከእስራኤል እስከ ፍልስጤም ድረስ የተሰማ እልልታ፣ ለዛም እኮ ያለምንም የድምፅ ማጉያ መሳሪያ ነው ይህንን ሁሉ ነገር ያደረጉት። መሬት የሚያንቀጠቅጥ እልልታ ያሉት ያ የጋለ ጩኸታቸው በአንድ ላይ በአንድ ሐሳብ ሆነው እልል ማለታቸው እግዚአብሔር በመካከላቸው መጣ የሚያሰኝ የሚመስል ነው። ግን ጠላቶቻቸው ያሉትን ስማ። እልልታውን ሰሙ፣ አምላካቸው እግዚአብሔር መጥቷል ማለት ነው። ስለዚህ ፍልስጤም ሆይ በርታ። የጠላትን ክንድ የሚያበረታ እልልታ ነው የሆነው፣ የእግዚአብሔርን አይደለም። የሚዋጋላቸው የሚያድናቸውን አይደለም የሚያበረታው። ስለዚህ ለካ መንፈሳዊ ውጊያ በጩኸት ብዛት አይፈርስም። አየህ፣ ያዕቆብ ላይ ሄደ ስትመለከት የእምነትን መፈተን ወቁ። እንዴ ምንም እንኳን ቢፈተን በእሳት ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለክብር ለምስጋና ለውዳሴ ይገኝ ዘንድ አሁን ቢያስፈልግ በልዩ ልዩ ሁኔታ አዝናቸዋል። ምንም እንኳን ብታዝኑ የነፍሳችሁን መዳን ዕለት ዕለት የተቀበላችሁ በማይነገርና ክብር በሞላበት ደስታ ሐሴት ያደርጋል። ይሄ የእግዚአብሔር እውነት ነው ማለት እምነት ሲፈተን ልክ ወርቅን ውድ የሚያደርገው እሳት ነው። ስለዚህ አሁን እግዚአብሔር ሲፈትነውና ሰይጣን ሲፈታተነው፣ እግዚአብሔር ሲፈትነውና ስጋዊነት ሲፈታተነው፣ እግዚአብሔር ሲፈትነውና ዓለማዊነት ሲፈታተነው ክርስቲያን ካለየ በጣም በጣም መንፈሳዊ አላዋቂነት ሰፈር ውስጥ ኢሚቹሪቲ ሰፈር ውስጥ ስለሆነ ያለው ለጠላት በጣም ይጋለጣል፣ እጅግ በጣም ይጋለጣል። የቆሮንቶስ ሰዎች መቃወም ትክክል መስሏቸው ጥፋት እንዳላደረጉ እያሰቡ በተመላለሱበት የህይወት ዘመን ያደረጓቸው ነገሮች ከእግዚአብሔር እውነት ጋር ተፋልሰዋል። በጌታ ራት ፈርሰዋል፣ በጋብቻ ፈርሰዋል፣ በጽድቅ ህይወት ፈርሰዋል፣ በአገልግሎትና በአገልጋይነት ፈርሰዋል፣ በቸርነት ስራ ፈርሰዋል፣ በህብረት ፈርሰዋል፣ በመቀባበል ፈርሰዋል፣ በመንፈሳዊ ሚስጥር ፈርሰዋል። ለዚህ ነው የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። ስለዚህ ጥበብና ሞኝነት ብለው ያስቀመጡትን አገላብጠው ተቀምጠዋል። እነዚህ ሰዎች ማለት እንግዲህ የክርስቶስን ምጽአት ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም የተባለች ቸርች ነው። ግን የትኞቹም አዲስ ኪዳን ላይ የማታያቸውን በጣም ጥልቅ ስህተቶች፣ በጣም ትልልቅ ነውሮች የሰሩ ሰዎች ለጣዖት የተሰዋ በመብላት የወንድና የሴትነት ድርሻ የጠፋበት ከባባድ እኮ የሚያስፈራ በምንም የማይመሰለውን እግዚአብሔርን ባኑሯቸው ባደራረጋቸው ያበላሹብን። እንዲያውም ምዕራፍ 3 ላይ ቁጥር 3 እኮ ምንም መንፈሳዊ ነገር ልሰጣችሁ እስከማልችል ድረስ ለዚህ ለእግዚአብሔር ነገር ተበላሽታችኋል ያላችሁ። በእናንተ ዘንድ ጠብ፣ ክርክር ካለ እኮ በቃ በስጋ ናችሁ። በቃ ዛሬም በእንትና ላይ ቆይ ላገኘው አይነት ውስጥ ካላችሁ ኖርማል የሰው ባህሪ ነው ወይ? አይደለም ነው የሚላቸው። ስለዚህ ክርስቲያን አንድ
ጦርነትን መንፈሳዊ ውጊያን አይደንቲፋይ ታደርጋለህ ወይ ነው። ለምሳሌ ዮሐንስ መጽሐፍ ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ሊያደርግ ያለውን ያውቃል፣ ሊፈትናቸው እንዲህ አለ ይላል። ቱ ቴስት ደም። አየህ እግዚአብሔር ይፈትነናል። ዛሬ ለምሳሌ በትምህርት ዓለም ውስጥ ስትፈተን ደስ ነው የሚለው። ሪዛልቱን ታውቀዋለህ፣ ውጤቱን ታውቀዋለህ፣ ኢምፓክቱን ታውቀዋለህ። አንተን ያሳድግሃል፣ ያበቃሃል፣ ያስጨምርሃል፣ ወደሚቀጥል ነገር ያደርስሃል። ሰይጣን ደግሞ የሚፈትንህ ካለህበት ሰፈር ያወጣሃል፣ ያጎልሃል፣ ያደርቅሃል። እንደዚህ ለዚህ ነው ሁለተኛ ጴጥሮስ ላይ ሄደ ምዕራፍ 1 ላይ ስትመለከተው ጨምሩ 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 እያለን ይመጣና እነዚህ ባህሪያት እንዲያውም አዲሱ መደበኛ ትርጉም እነዚህ ካራክተሮች እነዚህ የልብ ይዘቶች የሌሉት ሰው አንደኛ ከኃጢአት ዓለም መጥቶ ከኃጢአት በክርስቶስ ደም እንደነጻ ይረሳል። ኃጢአት የሚባለውን ነገር ይደፍራል። the very worst enemy በመጨረሻ የለኛው ጠላታችን ኃጢአት ነው። ኃጢአትን የሚደፍር ልብ ካገኘ የመሳደብ ልብ እኔ ጋር ካገኘው ሌሎቹ ላይ ተንኮል የማድረግ በአንድም በሌላም ኃጢአትን የማድረግ ልብ እስካገኘው ድረስ የጠፋብኝ አንድ እውነት አለ ማለት ነው። ሰይጣን ሰክሲድ እያደረገ ያለበት ነገር አለ ማለት ነው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ እኮ የእግዚአብሔርና የዲያብሎስ ልጆች በዚህ የተለዩ ናቸው፣ ይገለጣሉ። አመፃን የሚያደርግ ኃጢአትን የሚያደርግ ከዲያብሎስ ማለት ዮሐንስ በጣም በጠንካራ ቃል ዛሬ ይህንን ቃል ለማንበብ ራሱ ድፍረት ያጣንበት ህዝበ ክርስቲያኑ ወይም የሚያደምጠው ሰው አዚፍ መንፈሳዊ ውጊያ የቀለለለት ይመስል እነዚህ ስክሪፕቸሮች እነዚህ ትምህርቶች እነዚህ መስፈርቶች እነዚህ የህይወት እውነቶች እስከማይነገሩ ድረስ ባለበት የድካም ህይወት ውስጥ ይቀጥል የተባለ እስኪመስል ድረስ። ለምሳሌ የምታየውን ወንድምህን የማትወድድ የማታየውን እግዚአብሔርን እወዳለሁ እንዴት ትላለህ የሚለው ቃል ዛሬ ለመነገር እንኳን ለመማር እንኳን አሁን እንኳን ስናወራ በቃ ወንድሞችን የማትወድ ከሆነ እኮ እግዚአብሔርን አትወድም ብዬ ለማለት ድፍረት እስከማይኖር ድረስ ማለት ሰዎች አለመውደዳቸውን ወንድሞቻቸው ጋር ሲጣሉ እንደ ኖርም እየተወሰደ መንፈሳዊ ውጊያ ተጽዕኖ ውስጥ እንዳሉ ሳንቆጥር ማለት። ስለዚህ አንድና የመጀመሪያው ነገር ክርስቲያን መንፈሳዊ ውጊያን መለየት ዲዘርን ማድረግ መቻል አለበት። እግዚአብሔር እየፈተነው ሲሆን አብርሃምን ልጅን ሰዋልኝ የሚለው ድምፅ ጥያቄው ከባድ ነው። ምድራዊነት ያጠቃው ህይወት ላይ ካለ አንድ ልጅን ረድልኝ የሚለው የእግዚአብሔር ድምፅ መንፈሳዊ ነው ብሎ ለመቀበል አያስቸግርም። ምክንያቱም ከምድራዊነት ጋር ከምቾት ጋር አሁን ቤተክርስቲያንን ያነቀዘ በጣም ከጽድቅ እውነት ያጎደላት ክፉ ንግግር መደበሰለ ይመቸ የሚባል ነው። ህዝበ ክርስቲያኑ እንዴት እንደተመቸው ለራሴ ሳስበው ይገርመኛል። እንደ እግዚአብሔር ቃል አስተማሪ ግን ሳነሳው ክርስቲያን ይመችህ የሚባል ነገር የለውም። ዓለም እንድትመቸኝ አልተጠራውም። እንዲያውም ጊዜ ከበቃን አንዱ ክርስቲያን በምድር ላይ ሲኖር መኖር ያለበት እንደ እንግዳ ነው። እንግድነትን ልቤ ሲያጣ እንግዳ እኮ ታውቃለህ ሁሉ ነገር ይመቸኝ አይልም። እንግዳ በማይመችና በማያመቻመች ሰፈር ውስጥ ዓላማውን ለመፈጸም ያለበትን ጊዜ ለመወጣት ልበሰፊነትን፣ መታገስን፣ መጽናትን የሚተከብረው። ለምሳሌ ቤትህ ብመጣ መሬት ላይ ብታስተኛኝ እንግዳ ከሆንኩ ቅር አይለኝ። ኗሪ ሰውን ነው ችግሩ። አንተ ጋር መጥቼ የሚበላ ባታቀርብልኝ እየራበኝ እንኳን ባድር እንግዳ ስለሆንኩ ልታዘብ እችላለሁ፣ ግን ኢትስ ኦኬ። ኗሪ ሰውን ግን እንዴት የሚበላ የለም እያልኩ አሁን ህዝበ ክርስቲያኑ ለትንሽ ነገር ምህረት ለማድረግ የተጠቃ የሚመስለው የተዘረፈ የሚመስለው የተበለጠ የሚመስለው ጽድቅና እውነትን የዋህነትን ጌታ ኢየሱስ ክርስቶስ የተናገራቸውን እውነቶች በሙሉ የሚጥሰው በምድር ላይ በነዋሪነት ልብ ነው እየተመላለሰ ያለው። ለዚህ ነው ምድር ትንሽ ነገር ስትሳካለት እግዚአብሔር ጎበኘኝ፣ እግዚአብሔር አየኝ፣ እግዚአብሔር ሰጠኝ፣ እግዚአብሔር ሞላው፣ እግዚአብሔር አደረገ፣ የእግዚአብሔር ክብር ብሎ በዚህ ባለው አቅም ሁሉ ይሄንን ከእግዚአብሔር ጋር ያያይዘውና ትንሽ ጉድለት፣ ትንሽ ፈተና፣ ትንሽ ስቃይ፣ ትንሽ እነዚህ ሁሉ ደግሞ ሰይጣን፣ ጠላት፣ ጥቃት፣ ክፋት ምናምን አድርጎ ይደረድራቸዋል። አንድ ለሚለምንህ ያለህን ስጠው፣ ሸሚዝ ለሚለምንህ ኮት ደርብለት፣ ካንተ ተበድሮ መክፈል ላልቻለው ሰው ተውለት። ዛሬ አማኙ ላይ ይሰራል ወይ? አየህ መንፈሳዊ ውጊያን እኛ ያየነው አሁንም ደጋግሜ የማሰምርበት የምፈልገውና የሚመቸኝን የምወደውን ነገር ለድሎቴ የሚሆኑትን ነገሮች ካልሆነ በቀር አይሆንም። ሐዋርያ ጳውሎስ ግን እንዲያውም እግዚአብሔር ወይ ይህንን አንሳለኝ ብዬ 3 ጊዜ ጸጋ ይበቃሃል አለኝ። ኃይሌ በድካም ይገለጣል። ስለዚህ
የምትሰቃይበት ስቃይ የእግዚአብሔር ፈቃድ አለበት። አሁን የትኛው ሰው ነው ነቢይነትን ተመልከተው፣ እኔ ነቢይ ለማለት ብቸገርም እንደው የትኛውን ስሞች ይጠሩ ህዝበ ክርስቲያኑን ከምድርና ከስጋዊነት ከቁሳዊነትና ከሚጠፋው ዓለም አኳያ ማደላደል ማስታገስ ነው የተያዘው። ግን ለሞት ለጥፋት ለመንፈሳዊ ድርቀትና ክስረት አልፎ የተሰጠ። ስለዚህ ክርስቲያን መንፈሳዊ ውጊያን ሲያስብ ሊያስብ የሚገባበት ቅድም እንዳነሳ ነው፣ አንደኛ ጦርነት አለ ብለን ካልን ጠላት አለን። ጠላታችን ባህሪው ምንድን ነው? መቼስ ጦርነት ስትገባ የምትዋጋውን ታያለ። ለምሳሌ አሁን በአገርኛው ባወራ የእኛን ሀገር ብናነሳት በጦርነት አቻ ነኝ ብላ የምታስባቸው ጋራ ስትገጣጠምና አቻ በማትሆንበት ሰፈር ላይ ስትገጣጠም አቲቲዩድ ሁሉ ይቀየራል። አሁን ዓለም ላይ የኒውክሌር ፓወር አላቸው የሚባሉ አገሮች ጥቂት ናቸው። እነዚህ በዓለም ላይ ያሉትን አብዛኛውን አገሮች በጣም ዲክቴት ያደርጋሉ። አለን የሚሉት የጦር መሳሪያ ምንም ሌሎቹ አለን ከሚሉት ጋር ሲነጻጸር ማች ስለማያደርግላቸው ይነሳል። አሁን ረሽያ እንደዚህ አድርጋ ስትነሳ አሜሪካ በብዙ ትዕግስት በብዙ ፍርሃት የተለማመጠችው ሰው ቢኖር ረሽያን የሚታወቅ ነው። የያዘችው የጦር መሳሪያ አሜሪካን አለኝ ከምትለው ጋር ሲነጻጸር አሜሪካም አቅሟን አውቃ ነው እንጂ ጨዋና መንፈሳዊ ሆነ አይደለም። አየህ ጦር መሳሪያ ነው ያለን። ስለዚህ ጳውሎስ እኛ ውጊያችን ምድራዊ አይደለም ስጋዊም አይደለም፣ የጦር መሳሪያችን ስጋዊም አይደለም፣ በእግዚአብሔር ፊት ግን ምሽግን ሁሉ ለመስበር አእምሮን ሁሉ ወደ እግዚአብሔር ለመታዝ በቂ ነው። በጣም ያፈርሳል። ስለዚህ እሱን እስክናፈርስ ሰዎች ካለመታዘዝ ከአመፃ ወጥተው ወደ እግዚአብሔር እውነት እስኪደርሱ ድረስ ይህንን ለማድረግ ተዘጋጅተን ነቅተናል። ሰዎችን ሁሉ ወደ እግዚአብሔር እውነት ለማድረስ ነቅተናል። ስለዚህ ክርስቲያን በምድር መንፈሳዊ ውጊያን ይሄ ስውሩን ተጋድሎ ሲጋደል ሊያስተውለው የሚገባ በጣም ወሳኝ ነገሮች አሉ። አንድ 3 4 5 ነገሮችን ለማንሳት ልሞክር። ቅድም እንዳልኩት ሰይጣን የትኛውንም ነገር ይዞ የሚመጣው ለምሳሌ ሔዋንን ያሳታት ሞትን ይዞ ህይወትን ያስጣላት፣ ወድቆ የጸናችውን ነው ያስጣላት አይደል? ሰውን ያስጣለው በዛ ነው ማለት ነው። ያስቆሮቱ ይሁዳን እኮ የዘላለም ክብር በእግዚአብሔር መንግስት ውስጥ ከ12ቱ ሐዋርያት አንዱ መሆን እንዲያውም እንደ መጽሐፍ ቅዱስ ትርክት የመንግስተ ሰማያት በሮች ከሚሰየሙባቸው መካከል አንዱ መሆን ነበረበት። ይህችን እድል ጥሏት ረግጧት ሄደ። ወዴት? ወደ መታነቅ፣ ራሱን ወደ ማጥፋት፣ አእምሮን ወደ መሳት። በጣም የሚያሳፍር የሚያሳዝን እኮ አወዳደቅ ነው የወደቀው። ግን በምንድን የገባበት? በምንድን የመጣበት? በ30 ብር ጥቅም። ዛሬ አየ የሰማይን እውነት የዘላለምን እውነት ባልተረዳ ይህንን ደግሞ በደፈጠጠ በረገጠ ልብና አእምሮ ውስጥ ህዝበ ክርስቲያን ነን ስላልን ብቻ አይደለም። አንድ ጥቅስ ልናገር እዚህ በአንደኛ ዮሐንስ መልእክት ላይ የዲያብሎስ ልጆች ምዕራፍ 5 ላይ የዲያብሎስ ልጆች ነው የእግዚአብሔር ልጆች ብሎ እንደተናገረው ሁሉ ሂድ ሁለተኛው ዮሐንስ መልእክት ላይ 13-14 አካባቢ ላይ በክርስቶስ ትምህርት ለማይኖር ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አብና ወልድ ሁሉ የሉት የሚል። አሁን ቅድም እንዳልኩ ይህን ጥቅስ እንኳን ለማስተማር ለመነጋገር እንኳን ዛሬ የሚፈራ ኢንትረስቲንግ የማይመስለን የጦርነት እኮ ኢንትረስት የለውም። ጦርነት እኮ ምኑ የሚማርክ ነገር እኮ የለውም። እልቂት ነው፣ ጥፋት ነው፣ ክስረት ነው። ግን ካልተማርከው፣ ካላወቀው፣ ካልነቃ፣ ካልተዘጋጀ ጥፋቱ ቀላል አይደለም። ይሄኛው የገሃዱ ነው፣ ያኛው ደግሞ የዘላለሙ ነው፣ የመንፈሳዊ ዓለም ነው። ስማ ሰይጣን ዲያብሎስ ባለው ውሸት ባለው ጦር መሳሪያ አለኝ ብሎ ማሰናከያ ማደናገሪያ ሰዎችን ከእውነት ማጉዳያ አለኝ ብሎ የሚመጣው አሉባልታ ነው፣ ወሬ ነው፣ ክፋት ነው፣ ውሸት ነው። እንዴ ተወው አማኝ ጋር ተወው እኛ ጋር ኢየሱስ ክርስቶስ ጋር እኮ ሄዶ ጥቅስ ጠቅሶ ሊያስተው ፈልጓል። አስበዋል? ጌታ ኢየሱስ ክርስቶስ ሰይጣን በፈተነው ፈተና ውስጥ ተገኝቶ ቢሆን ኢየሱስ ሶስቱንም ድንጋዮች ሰይጣን መቼስ በእኔ እምነት ከተጣለበት ለዘላለም እስከሚጣልበት ጊዜ ድረስ አለኝ የሚለውን ውድ ጥይቶች ወይም ኒኩሌር ልበለው የተጠቀመው ኢየሱስ ላይ ነው። ሶስቱም መክሮበታል። ግን ከዚህ ውጭ አሁንም ለምሳሌ አንተ እግዚአብሔር ልጅ ከሆንክ ዛሬ በሚደርስብን ነገር ሁሉ ውስጣችን የሚጫረው ጩኸት ምንድን ነው? እግዚአብሔር ልጅ አይደለው? እንታመም፣ እንጣ፣ እንቸገር እግዚአብሔር እኔ ማለት ኢሚዲየትሊ ህልውናችን ያንስብንና የእግዚአብሔር ፍቅር የመስቀሉ እውነት የጸና የታተመው የዘላለሙ ይጠፋብንና አሁን ታይቶ በሚጠፋው ስናገኘው ሳቃችን በሚለወጠው አግኝተነው ደግሞ ምንም ወደሚሆነው ነገር ውስጥ እየሄድን ግን በየትኛውም ልኩ እኮ ሰማይን በማይመጥን ልኩ
ነፍሳችን ዝላ እግዚአብሔር ልጅ አይደለው? ወደ አለመጸለይ ይገባል፣ ወደ ኃጢአተኝነት ይገባል፣ ወደ ባክ ወደ ማድረግ ይገባል፣ የእግዚአብሔርን ቤት ጥሎ ወደ መሄድ ይገባል። እግዚአብሔር በዚህ ጉባኤ በዛ ጉባኤ፣ በዚህ ፕሮግራም በዛ ፕሮግራም እንዳለ ማለት ከቦታ ቦታ የሚለዋወጥ አምላክ ያለ ይመስል እግዚአብሔርን በተለያየ አይነት በመጽሐፍ ቅዱስ በማይለው መንገድ አማኝ ይፈልግ ነው። this is not the Bible። አየህ፣ መንፈሳዊ ውጊያ አንዱ ትልቁ ነገር ምንድነው? ተጽዕኖ ነው። ሌላው ምንድነው? የትም ዓለም ላይ ፕሮፓጋንዳ እንዳለ ሁሉ ጠላት ዲያብሎስም የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። አየህ፣ አንበሳ በአቅሙ ከነጎሽ ጋር ሲነጻጸር አይችላቸውም፣ ያውቃል። እንደው ንጉሥ ነው ይባልለት እንጂ ያውቃል። የየአውሬውን የሚያድናቸውን ስስ ብልት እየፈለገ ነው አንደኛ የሆነው እንጂ በሳይዝም በምንም ይበልጡታል። ግን ምንድን ነው የሚያደርገው? አንበሳ የሆነ ቦታ ተደብቆ እልም አድርጎ ይጮኋል፣ በኃይለኛው ይጮኋል። እና ድምፁ ያስደነበራቸው ከህብረት ከመንጋው ከአንድነት ከጥላቸው ከስፍራቸው ደንብረው ሲበታተኑ አንዳንዶቹ አንበሳው ተደብቆ ወደሚጮህበት ጉድጓድ ሁሉ ይሮጣሉ። በሚያስገርም ሁኔታ ወደ ሞታቸው ይሮጣሉ። የተረፉ መስሏቸው ነው። እንዲህ አይነት ነገር አስበህ ታውቃለህ? በጋራ የተቀመጡ ሰዎች በአንድ ቤት ውስጥ ድንገት የሆነ ነገር ሲመጣ ያመለጡ መስሏቸው ወደ ነገሩ ዋና ነገር የሄዱ ብዙ ጊዜ ይገጥማል። ዲያብሎስ የሚያደርገው አሁንም ይሄንን ነው፣ እንድትታወክ እንድትደነግጥ። ለዚህ ነው አይዟችሁ፣ ልባችሁ ይጽና፣ ነፍሳችሁ ትጽና። በእምነት መኖር ማለት እኮ ሌላ ነገር እንዳይመስል የአውሬውን ድምፅ ሰምተህ ትሰማዋለህ ማለት ነው። እግዚአብሔር እኮ በቃሉ አስረግጦ ነግሮናል። እኔ እኮ የዲያብሎስን ድምፅ አልሰማም አትበል። ድንጋጤዎች፣ ሽብሮች፣ ፍርሃቶች፣ መደናገሮች፣ የምትይዘው ነገር ጠፍቶ ወዳገኘኸው ነገር የሚወስድ ነገር በሙሉ ከእግዚአብሔር እውነት ጋር የሚያላትምህ ጽናትህን፣ ደስታህን የሚበላብህ ነገር በሙሉ የዲያብሎስ ውጊያ ነው። ሐዋርያ ጳውሎስ ዲያብሎስ አዘገየኛል። እንዴት እንዳዘገየው ሲናገር ግን ሰዎች መጥተው ታግለውት እንዳይሄድ ተናንቀውት ምናምን ነውና መንፈሳዊ ውጊያም ስትለየው ማሰብ ያለብህ ጌታ ኢየሱስ ክርስቶስ በተናገረው ቃል ውስጥ ለሰማይ እውነት የጽድቅ ህይወት እየጨመርኩ ነው ወይ? አንድ 5-6 ነገሮች ላንሳ እዚህ እንደው ሐሳቡን ለመሰብሰብ እንዲመች። ስለዚህ እኔ ውጊያ አለብኝ ካልኩ የቀደሙን ጥቅስ መልሼ ላምጣ። ማቴዎስ 16 ላይ ጌታ ኢየሱስ ክርስቶስ አልፎ ይሰጣል፣ አንተ እግዚአብሔር ልጅ ነህ ብሎ ጴጥሮስ ከመለሰ በኋላ የአባቴ መንፈስ ነው የገለጠልህ ካለው በኋላ በዚህ ቻለት ላይ ቤተክርስቲያን መሰረታለሁ ካለ በኋላ ዲያብሎስ ልክ መንፈስ ቅዱስ የጴጥሮስን ሐሳብ የጴጥሮስን አእምሮ አክሰስ አድርጎ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ እንዲል እንዳደረገው ሁሉ አይሆንብህ ብሎ ጌታ ኢየሱስን ሊገስጸው ጀመረ። እና ኢየሱስ ግን የሐሳቡን ምንጭ የመጣበትን ዕቃ ሳይሆን የሐሳቡን ምንጭ ስለሚያውቅ ዲዛይን ስለሚያደርግ ስለሚለየው አንተ ክፉ የሰውን እንጂ እግዚአብሔርን አታስብ ሂድ ወደ ኋላ ነገሰጸው። ሁለቱንም የተናገረው ጴጥሮስ ነው። ሁለቱንም በአንድ ሰፈር በአንድ ጊዜ በጥቂት በአራት ጥቅሶች ልዩነት መካከል የተናገረው። ይሄኛው የአባቴ መንፈስ ነው ተባለለት፣ ይሄኛው ሰይጣንን የሰማው ተባለለት። ናው ጴጥሮስ ሰይጣን እንደሌለበት እናውቃለን። ሐሳብ ዓለሙን ግን አክሰስ ያደርገዋል። ዮሐንስ 13 ላይ ሄደህ ስትመለከት ያስቆሮቱ ይሁዳን ጌታ ኢየሱስ ክርስቶስ እግር ያጠበበት ምዕራፍ ነውና ጊዜው እንዳለቀ አውቆ ተነስቶ ማድረግ የጀመረበት ጊዜ ላይ ሄድና ልታደርግ ያለን ሂድና አድርግ። መጽሐፍ እንደዚህ ይላል፣ ሰይጣን ዲያብሎስም ሐሳብ አገባበት ይላል። ስለዚህ አማኝ የመጀመሪያ ነገር ልቡ፣ አቋሙ፣ እምነቱ፣ አካሄዱ እንዳይበላሽ የመጀመሪያ ነገር ማድረግ ያለበት የምታስበውን ሁሉ አትመነው። ስለምንም፣ ስለ ራስህ፣ ስለ እግዚአብሔር፣ ስለ ሰዎች፣ ስለ ሁኔታ፣ ስለ ቸርች ምንም ስንት ጊዜ ነው መስሎን የተሳሳት ነው። ሐሳባችን ጠላት ዲያብሎስ አክሰስ ያደርገዋል። ለዚህ እኮ ነው ፊልጵስዩስ መጽሐፍ ምዕራፍ 4 8 እና 9 ስትመለከት እውነት የሆነውን ብቻ፣ ጽድቅ የሆነውን ብቻ፣ ፍቅር ያለበትን ብቻ፣ ወንድማማችነትን ብቻ እነዚህም ብቻ አስቡ። የሐሳብ አጥር ያስፈልጋቸዋል። ለምሳሌ እውነት ያልሆነውን ነገር፣ ፍቅር የሌለበትን ነገር ማሰብ ሰው ያስባል። ጌታ ኢየሱስ ክርስቶስም ወደ አፍ የሚገባ ወደ ዳር ይወጣል፣ ከልብ የሚወጣው ግን አለና ከውስጥ የሚወጣውን ሐሳብ ሞት እንዳይወልድ ተጠንቀቅ። ስለዚህ የምታስበውን ሁሉ ማመን የለብህም። የምታስበውን ሁሉ የሚሰማህን ነገር ሁሉ ወደ እግዚአብሔር ቃል የማምጣት የመፈተሽ፣ የማጣራት አየህ፣ መጽሐፍ ሲናገር እኮ በደንብ አድርጎ ሐሳባቸውን ያውቃል። ከመካከላቸው አንዱ ይሰጠኛል እያለ ይህንን እውነት እየሰማ
ግን ልቡን ለዛ ጥቅም ስለሸጠው ስላሳወረው የእግዚአብሔር ቃል ፊት ለፊት ከእናንተ መካከል አንዱ አሳልፎ ይሰጠኛል እየተባለ እያወቀ እንዴ እግዚአብሔር አውቋል፣ እግዚአብሔር ገልጦታል እያለ ለመዳን ቀርቦ እያለ የመዳን ቃል መጥቶለት ግን ረግጧት ሄደ። የምታስበውን ሁሉ በሚቀበል መንፈስ ውስጥ መግባት የለብህ፣ በሚፈትሽ መንፈስ ውስጥ መግባት ያለብህ። ለዚህ ነው ሐሳብህን መመርመር ያለብህ። ልክ ነኝ? እንደ እግዚአብሔር ሐሳብ ነው? እንደ እግዚአብሔር ቃል ነው? ጽድቅና እውነት ነው? ለክብር ነው? ጌታ ይወደዋል? ማሰብ። ሁለተኛስ መጽሐፍ ቅዱስ ልብህን ጠብቅ ከተለያዩ ተረት ሐሳቦች ማለት ፕሮቴክት ዩር ማይንድ። ሐሳብን ልብን ውስጥን ጠብቅ። እግዚአብሔር በብዙ ነገሮች ፈቃዱን ሲያመጣልህ ኢንትረስቲንግ አይደለም። የእግዚአብሔር ፈቃድ በምድር ላይ ስትኖር ለምሳሌ ቀኝን የሚመታ ግራህን ስጠው አሜን የሚያሰኝ አይደለም። ሃሌሉያ የሚያስጨፍር አይደለም። ግን የእግዚአብሔር ሐሳብ አግኝተኛ አትበቀል። እንዲያው ሙሴ እኮ በቃ ሰው መሮታል። አዎ የፍቺ ወረቀት ይስጥና ይጣ። አየህ ይሄ ስጋዊነት ላይ ሰውኛነት ስላለው ደስ ይላል። በቃ ከተቸገሩ እያባረርኩ መኖር ነው። ጌታ ኢየሱስ መጣና አይ አይሆንም ማለት እግዚአብሔር ያጣመረው ሰው አይለይም። ስለዚህ ሰው በጣም በእግዚአብሔር አሰራር ውስጥ ተቃራኒ ሆኖ የሚሄደው የምቾቱን ሰፈር ስለሚፈልግ ነው። ስለዚህ አንደኛ የምታስበውን ሁሉ ማመን የለብህ። ሁለተኛ ልብህን የምትጠብቅ ሰው። ሶስተኛው በጣም ወሳኙ ነገር የሚማር ሰው ሁን። ሁሌ ቲቸብል ስፒሪት ይኖር። ሁልጊዜ ቲቸብል ስፒሪት ይኖር። የሚማር ክርስትና አደገኛው ምን መሰለ? ጠላት ዲያብሎስ አንዱ ለትዕቢት የሚያጋልጥ ጌታ ኢየሱስ ክርስቶስ እንደዚህ እኔ የዋህ በልቤም ትሑት ነኝ ከእኔ ምን በሉ አለ? ተማሩ። ስለዚህ የመጀመሪያ ኢየሱስ ለምን ልማር ስንለው እሱ ራሱን ተናገረ። ተመልከተው፣ የእውነት ሁሉ ራስ፣ የእውቀት ሁሉ ራስ፣ የሰማይና የምድር ሁሉ ብርሃን በሱ ውስጥ እየተቀመጠ እያለ ግን ለረጅም ዓመታት ፈሪሳውያንን ሰዱቃውያንን ይሰማቸው ነበር። ኢየሱስ እንደ ልማዱ ወደ ምኩራብ ይሄዳል። ምን ይሰማል? የእግዚአብሔርን ቃል ከመስማት ውጭ። ግን በእግዚአብሔር እውነት ውስጥ አልነበረ የሚናገሩት። ቲቸብል ስፒሪት ይኖራል። ዳዊት ካስተማሩኝ ይልቅ አስተዋልኳል። እና አንዱ አማኝ በጣም ሊጠነቀቅ የሚገባው ለመንፈሳዊ ውጊያ መንቃቱን። አራተኛው መጽሐፍ ቅዱስ ምን ይላል? ተለውጡ እንጂ ይህንን ዓለም አትምሰሉ። ስለዚህ ምን ልናመጣ ይገባል ሲባል የባህሪ ለውጥ ማምጣት አለብን። ይሄ ለመጽሐፍ ቅዱስ ለጠላት እድል አትስጡት። ዶንት ጊቭ አ ፉትሆልድ ፎር ዘ ዴቪል ማለት እድል የምንሰጥባቸው ምክንያቶች መጽሐፍ ቅዱስ እንድናነሳ ነው የሚፈልገን። ለምሳሌ ምንም ጌታ ኢየሱስ ክርስቶስ ነግሮናል። ከገንዘብ ጋር ያለንን አቲቲዩድ ምን የክርስቲያን የተለወጠ የሰማይ ሰው የመንፈስ ሰው ከገንዘብ ጋር ያለውን አቲቲዩድ ምን መምሰል እንዳለበት ጌታ ኢየሱስ አስተምሮናል። ገንዘብን ጌታ አታርገው። ጌታን ባላረከው ቁጥር ገንዘብን መውደድ የሚባለው ነገር አንተ ጋር እስከሌለ ድረስ ሰይጣን በየትኛውም አቅጣጫ በገንዘብ በኩል አንተን አያገኝም። መገሰጽ፣ መጮህ፣ ማሰር፣ መፍታት ምናምን አያስፈልግም። ካራክተሬ ከገንዘብ ጋር ያለው ነገር በቃ ለገንዘብ ያለኝ ስፍራ ሁሉ ነገሬ እንደሆነ በጌታ ምትክ የሆነ ያህል ገንዘቤ ወይም ህይወት የምል አይነት ሰው ከሆኑ በገንዘብ ፍቅር የተያዝኩበትን ነገር ገንዘብ ለማግኘት ሰው ብዙ ይራመዳል፣ ብዙ ይሄዳል፣ ብዙ ዋጋ ይከፍላል። ለገንዘብ በመሆነው ነገር ውስጥ ሁሉ ለሰማይ መሆን ካቃተ ደብል ሆኜ ማለት ነው። ሰው ደሞዝን ለማሳካት አይደለ ትጋትን የሚተጋው? ገንዘብን ለማግኘት አይደለ ሩጫን የሚሮጠው? እንግዲህ በማለዳ መገስገሳችሁን መጽሐፍ ቅዱስ እንዲህ እያለ ነው የሚያነሳው። በጠዋት ተነስቶ መድከማችሁን ተመልከቱ አለ እግዚአብሔር። ማለት ዲሊጀንሳችሁ ጥሩ ነው፣ ልፋታችሁ ጥሩ ነው፣ ግን አምላካዊ ባርኮት በሌለበት የእግዚአብሔር ጸጋ በሌለበት የእግዚአብሔር አብሮነት በሌለበት ሰፈር ውስጥ ጠባቂ በከንቱ ይጠብቃል ማለት ቫኒቲ ነው። ያለህን ሁሉ አፍስሰበት የሌለ ያክል እየኖርክ ነው። ድካምን ሁሉ ሰጥተው ባዶነትን እያጨድክ ነው። ስለዚህ ከገንዘብ ጋር ያለኝን ነገር አነሳለኝ። ከዘማዊነት ጋር መጽሐፍ ቅዱስ የልብ ለውጥ ነው። በቃ ወደ ሴት እየተመኘ የሚለውን ነገር የኔ ማድረግ ነው። እኔ በዚህ ህይወት ውስጥ ገብቼ መኖር ስጀምር በዛ አቅጣጫ ያለውን ጦርነት 100% አሸንፌ ነው የምኖረው። በምንም ሊያገኘኝ አይችልም። ሳምሶን የወደቀበትን አወዳደቅ አይተን ሳምሶን ባልተቀባበት ሰፈር እንኳን ያለነው ሰዎችን የሚያድነንን ነገር ለማለፍ በጣም ብዙ የሚያታግል አይመስለኝም። ግን ካራክተራችንን ዝም ብለነዋል። ለእንትንም ልባችን ሲነሳ ዝም ብለነዋል። ሕዝቅኤል መጽሐፍ ምዕራፍ 33 ላይ እኮ እግዚአብሔር እንዴ ህዝብ ወደ እግዚአብሔር እንደሚመጣ ይመጣሉ፣ እግዚአብሔር ያለው ነገር ካለ ደግሞ ይናገረን እንሰማለን እኮ ይላሉ አለና፣ ግን ሰምተው እንደ ሙዚቃ ነው የሚሰሙት። በእውነት ዛሬ እንደዚህ ትምህርቶችን የእግዚአብሔርን ቃል የሚያደምጠው ህዝበ ክርስቲያኑ ብዙ ነው ማለት የእውነት
ቃሉን ሰምቶ አሰላስሎ የህይወቱን አካሄድ ከሰማው ነገር ሳይጥል ሳይረሳ ሳይዘነጋ የሚሰራና የሚኖርበት ሰው እንፈልጋ ያስተምራል። በጣም ብዙዎች እንጥላለን። ለምን ሲል ሕዝቅኤል 33 ገልጦ ነግሮናል። ስስታቸውን በሚከተሉ ልቦች ውስጥ ሰማያዊውን መቀበል አይቻልም። ስለዚህ መምጣቴ ንጹህ አያደርገው፣ መስማቴ ሙሉ አያደርገው፣ ሰምቼ አሜን ብዬ መሄድ ምንም አያደርገው። ሙዚቃ ሰምቶ እንደሄደ ነው ብሎ እግዚአብሔር ራሱ ተናገረ። እንዲያውም ለነቢዩ ነገረው እኮ እግዚአብሔር እንደ ማለፊያ ሙዚቃ ሆነላቸዋል አለ። አየህ መንፈሳዊ ውጊያ ማለት እነዚህን የልብ የህይወት የውስጥ ካራክተሮች ካለወጥኩ ካላስተካከልኩ እንዴ ያዕቆብ እኮ ያለው ሳቃችሁ ወደ ልቅሶ ይለወጥ፣ ደስታችሁ ሐዘን ልበሱ። አሁን እኮ ማልቀሻ እንጂ መሳቂያ ጊዜ አይደለም አላቸው። እስቲ አሁን ማይሙት በዚህ ዘመን ሳቃችሁን ወደ ሐዘን ወደ ለቅሶ ኑ ተብሎ ኮንፈረንስ ቢዘጋጅ አሜን ብሎ እውነት ብሎ ሰምቶ መዝኖ ይሄዳል እንዴ? ኖ ርዕሱ ራሱ ይመልሰዋል። ምክንያቱም አሁን ህዝቡ ኮንዲሽን ሆኗል ለጠላት ምት ለመንፈሳዊ ዓለም። ዛሬ በጣም ብዙ ሰው ይማረራል። እንደው በጣም ቤተክርስቲያን እንደ ወንድሞች እንደ ቅዱሳን ተጎዱ ይላል። ለምን አይጎዱ? የጉዳቶቻችን ሰፈር እኮ እግዚአብሔር ፈቅዶት አይደለም፣ አቀማመጣችን ነው ያመጣው፣ የልባችን ይዘት ነው ያመጣው። መቼ ለእውነት ልባችንን ከፈትን ለምንፈልገው ሐሳብ ነው እንጂ ወደ ጌታ እኮ መጥተዋል። ፈሪሳውያንም እኮ መጥተዋል። እንጀራም እኮ ባበላበት ጊዜ እንጀራ የሚያበላ ጌታ አለ ሲባል እኮ መጥተዋል። ልባቸው መብላት እንጂ የዘላለምን ህይወት መብላት እንጂ ሰማያዊውን እውነት መብላት እንጂ የእግዚአብሔር ልጅ አልነበረም የፈለጉት። ስለዚህ ቼንጅ ዩር ካራክተር፣ ልብህን ለውጠው። በምድር እንዴት ሁሉም ነገር እንዴት ያስደስታል፣ እንዴት የሁሉም ወዳጅና ጓደኛ ትሆናል። ኖ ከዓለም ወጥታችሁ የተለያችሁ ነው። እናንተ እግዚአብሔር ነገር የምትሸከሙ ፈቀቅ በሉ። በዓለምና በዓለም ካለው ነገር በቃ ተለዩ ነው። አየህ አንደኛ ዮሐንስ መልእክት 3 ላይ ስትመለከት በዓለምና በዓለም ያለውን አትውደዱ፣ እግዚአብሔርን በመውደድ ነፍሴ ስትሰራ ካራክተር ሲለወጥ በዓለማዊነት በኩል ያለ ነገር እኔ ጋር አይመጣም። ዛሬ አሁን ዘፈን ኃጢአት ነው፣ መጠጣት ኃጢአት ነው፣ ሲጃራ ኃጢአት ነው፣ ጫት ምን አይነት ቧልት ነው? በጣም ተወሱ። ግን ለየትኛው ህይወት እያመቻቸን ነው? የሚያከራክረንን ነገር ራሱ እንኳን በፍልስፍና አምሮ በላቀ አስተሳሰብ የተናገር ነው እየመሰለን በአደባባይ ሰዎች ያዕቆብ መጽሐፍ ላይ እኮ አንድ አፍ እንዴት ስድብ ያወጣል፣ ለደከመው ወንድም ጸልዮ በምልጃው ከመታደግ ይልቅ በድካሙ የሚያላግጥበት ነገር በየፌስቡክ በየሚዲያው የሚታይ ሁኔታ ሆኗል። ስለዚህ ለምን እንደተመቻቸን መንፈሳዊ ውጊያን አንደርስታንድ ያደረግንበት ሰፈር ለውድቀታችን እየሰራ እንዳለ ያሳየናል። ስለዚህ ቼንጅ ኦፍ ካራክተር ባህሪ ለውጡ ነው የተባለው። አየህ አሁን ታይቶ በሚጠፋው ወርቅ በሳት ሲፈተን ምንም ቢፈተን እንኳን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ለጽድቅ ለእምነት ለክብር ለምስጋና ይገኝ ዘንድ አሁን በሚያስፈልግ በልዩ ልዩ ፈተና ስታልፉ ክርስቶስ ኢየሱስን በማሰብ ጽኑ። እነዚህን እውነቶች ልቤ ማወቅ በቃ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። በቃ በፈተና ውስጥ ደስ የሚሰኝ ህይወት መያዝ። ስለዚህ የካራክተር ቼንጅ ይፈልጋል። አለበለዚያ ጠላት በደንብ ነው የሚያገኘን። አምስተኛ በእግዚአብሔር ጥበብ በዊዝደም የማደግ ህይወት። ጥበብ ማለት ነገር የምታደርግበት ነገር የምትለይበት አካሄድህን የምትወስንበት መረዳት ዲፕ አንደርስታንዲንግ ነው። ጥበብ ደግሞ ከየት ይገኛል? የሚጎለን ከሆነ ለሁሉ በልግስና የሚሰጠው ነው እግዚአብሔር ነው ይጠይቃል። ለጥበብ ያስፈልገኛል። በመጨረሻ ስድስተኛ የእግዚአብሔርን ቃል አድራጊነትን በህይወት የመለማመድ ዱወርስ ኦፍ ዘ ወርድ። ያኔ ጠላት በእኛ ላይ